ስልካችንን ብቻ በመጠቀም የባይቢት ማስተርካርድ ባለቤት መሆን እንደምንችል ከተለያዩ ቪዲዮዎች አይታችኋል። ይሄ ቪዲዮ ግን ለየት የሚያደርገው እያንዳንዷን ዲቴል ሐሳብ እንዴት ከባይቢት ማስተርካርድ ማውጣት እንዳለብን በዚህ ቪዲዮ እናያለን። ምናልባትም የተለያዩ ክፍያዎችን መክፈል ፈልገን ብዙ ጊዜ ማስተርካርድ ሳይኖረን እነዛን ነገሮች ሳናረግ ቀርተን፣ አሁን ግን ይሄን ቪዲዮ እስከመጨረሻ ከተከታተላችሁ እንዴት ማስተርካርድ ማውጣት እንዳለባችሁ በዚህ ቪዲዮ አሳያችኋለሁ። በኦንላይን ስራ ላይ ከዩኒቨርሲቲ ጀምሮ ከ5 ወይም ከ6 ዓመት በላይ ቆይቻለሁ። በዚህ ኦንላይን ስራ ብዙ አይነት ስትራግሎችን ማለፍ ችያለሁ። ብዙ ነገሮችን ስኬታማ መሆን ችያለሁ። ፕላስ ፌል ሙላ አድርጌያለሁ። እነዚህ ልምዶች አሁን ላለሁበት ስኬት ትልቅ ሌቨሬጅ ሆኖኛል። ስለዚህ ይሄን ልምድ በመጠቀም የተለያዩ የኦንላይን ስራዎችን ፕላስ የቴክ ኒውሶችን በዚህ ዩቲዩብ ቻናል ማግኘት ትችላላችሁ። እንደዚህ አይነት ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ባይቢት አፕሊኬሽን ውስጥ እንገባለን። ዌብሳይት ላይም ይቻላል። ኢሜላችን እዚህ ጋር እናስገባና ሳይን አፕ እንለዋለን ማለት ነው። ሰዎችን ምስል እንደዚህ ኮንፊገር እናደርግና ቬሪፋይ እናደርገዋለን። ከዛ በኋላ የሚላክልን ኮድ አለ። ኢሜል ውስጥ ገብተን ያን ኮድ እንሞላለን። ፓስወርዳችን ክሬት እናደርጋለን። ከዛ በኋላ ጀስት በቃ አካውንት ኖረን ማለት ነው። ግን ይሄን አካውንት አይዴንቲፊኬሽን ቬሪፊኬሽን ያስፈልገናል። ይህን ለማድረግ ፕሩፍ ዶክመንቶችን እናስገባለን። ፓስፖርት ካለን ወይም ፋይዳ አይዲ፣ እነዚህን ነገሮች እዚህ ውስጥ ገብተን እንሞላላለን ማለት ነው። ሲምፕል ናቸው። ይህን እናንተ ታረጋላችሁ። ከዛ ይሄን አርገን ስንጨርስ ይሄም ካርዱ ላይ ብትገቡ የባይቢት ካርድ ላይ ብትገቡ ቬሪፋይ ካላረጋችሁ ካርዱን አይሰጣችሁ ማለት ነው። ያው እንደዚህ ብላችሁ ኮንቲኒው ስትሉት እነዚህን በቃ አይዲ ወይም ፓስፖርት ግዴታ ይላል ማለት። ስለዚህ ይሄን አድርገን ስንጨርስ እንደዚህ ቬሪፋይድ ይለናል ማለት ነው። ይሄ የኔ አካውንት ነው። ያ ዝም ብዬ ለመጀመሪያ ለማሳየት ብዬ ነው። ከዛ ካርዱ ስገቡ ያው እንደዚህ ያሳያችኋል ማለት ነው። ይሄ ባይቢት ማስተር ካርዳችሁ ነው። እዚች ጋር ፒቱቢ የምትለዋን ካለን ገንዘብ ወደ አካውንታችን ለማስገባት ማለት ነው። ከዛ ማርኬት ውስጥ ገብተን ቼክ እናደርጋለን ለራሳችን የሚመችን ጥሩ የምንለውን ለመግዛት ማለት ነው። እኔ እዚህ ጋር ይሄኛው ጥሩ ነው ብዬ ስላመንኩኝ የ2000 ብር አዘዋለሁ ማለት ነው። ወደ 12.7 አካባቢ የሚሆን ዩኤስዲቲ ማለት ነው ወይም ዶላር ክፍያዬን እከፍላለሁ። መጀመሪያ አረጋግጣለሁ ካናይ ፔይ ብዬ ማለት ነው። ኦንላይን መኖሩን ምናምን ለማወቅ ነው። እዚች ጋር የአረንጓዴ ምልክት ስትበራ መኖሩን ታረጋግጣላችሁ ማለት ነው። ያው ቴክስት ራሱ መልሶ ይጽፍልናል። የሳለን ይሄው። ከዚህ በኋላ እዚህ ጋር አካውንት ፔይ እንለውና አካውንት ያስመርጠናል። እኔ በቴሌብር ነው የመረጥኩት። ስሙን እዚህ ጋር ምከፍለውና ቴሌብር ላይ ያለውን አረጋግጥና አስገባለታለሁ። እንደዚህ እሱ ይለቅልኛል ማለት ነው። ወደ ካርድ ይገባለሁ። ካርድ ውስጥ ስቲል አልኖረም ማለት ነው። ስለዚህ እስቲ ምንድነው ችግሩ? ሪፍሬሽ አደርገዋለሁ። መልሼ ስገባ እዚህ ጋር ፔይ ዊዝ የሚል አለና ፔይ ዊዝ ላይ ስትገቡ እነዚህ ክሪፕቶች 8 ክሪፕቶች አሉ። እነሱ ካልሆነ አይቀበልም። ስለዚህ ያለኝን ዩኤስዲቲ ወደ ዩኤስዲሲ እቀይረዋለሁ ማለት ነው። ከዛ ኮንቨርት ካረኩት በኋላ ወደ አካውንቴ ወይም ወደ ማስተር ካርዴ ስመለስ ተሞልቶ አገኘዋለሁ ማለት ነው። ያው እዚህ ጋር ሎድ እያደረገ ነው። ይሄው ማስተር ካርዴ ላይ ገባ ማለት ነው። እስከዚህ ድረስ ይሄን ቪዲዮ ካያችሁ ይሄ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተጨማሪ ደግሞ ይሄን ካርድ ተጠቅመን አንዳንድ ክፍያዎችን እንዴት እንፈጽማለን የሚለውን ምናልባት አሊባባ ላይ ተጠቅሜው የሚያሳይ ቪዲዮ አለ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄን ካርድ ተጠቅሜ አንዳንድ ስራዎችን ስሰራ የሚያሳዩ ቪዲዮዎችም አሉ፣ የተለያዩ ቪዲዮዎች አሉ። እነሱን ማየት እንዳትረሱ። መልካም ቆይታ።